አድዋ ትምህርት ቤት አድዋ ትምህርት ቤት የተሰጠበቱ ሁሉም ትምህርት አይነት ከአድዋ ትምህርት ቤት በተማርነው ሂሳብ የሰን ዋጋ ሳይሆን የሰውነትን ዋጋ መልስ ያሰላንበት የመፍትሄ ስብስብ አድዋ ኪነ ጥበብ አድዋ ስነ ስዕል የሰውነትን ካርታ በደም እርሳስ መሳል አድዋ ስነ ውበት አድዋ ሰውነት ለነጭ አይንና ፊት ጥቁርነት መዋቢያ ኩል ያደረግንበት አድዋ ስነ ህይወት አድዋ አዲስ ዕውቀት በዶክተር ኢትዮጵያ የተገኘ መድን ባርነት ከሚሉት የከፋ ደዌ መፈወሻ ክኒን አድዋ ጂኦግራፊ ማለዳ ተነስተን ተራራን የጣልን መተን ባንድ ጥፊ ልክ እንደ እብድ ዕቃ ከሜዳ ላይ ወድቆ የጠንባንሳ ልጆች በሰርግ አስፈንድቆ የሰው ጤዛ ረግፎ በተራራው ራስ የጀግንነትን ታሪክ ጥፈን በጦር እርሳስ የሰውነትን ሉል በደማችን ስለን ቅርስ ያስቀመጥንበት አድዋ ተቋም አድዋ ትምህርት ቤት በአድዋው ፊዚክስ አያሌ ቀመሮች ፈልስፈን አዳዲስ ሰርተን ስናገኘው የአገር ፍቅርን ስሌት አብረን የሞትንበት ለአገር ሉዓላዊነት በአንዲት ትንሽ መርፌ የትዕቢትን ጎማ ያፈነዳንበት ፍቅር ህይወት፣ ፍቅር ካለ ህይወት አለ። የዛሬው እንግዳችን መምህር፣ የልጆች አባት፣ የሚገርም የፍቅር ታሪክ ያለው የሚገርም የህይወት ተሞክሮ ያለው እንግዳ ነው። በገጣሚነቱ በጣም በርካታ መድረኮች ላይ በተለይ ስለ አድዋና ስለ አባይ የገጠማቸው ግጥሞች አሉ። እሱን ያጋራናል። የሚገርም የህይወት ተሞክሮ አለው። እነኝህን ሁሉ ታደምጣላችሁ። አብራችሁ ስላላችሁ ከልብ እናመሰግናለን። የዛሬው እንግዳዬ ፍቅረ ይባላል። እስቲ ፍቅረ ራስህን አስተዋውቅ እስቲ። ያው ቀድማ አንተ አስተዋውቃል እንደ መግቢያ በከፊል ያስተዋውቁ። እሺ ፍቅረ እባላለሁ። አብይ በርሶማ በተሰኘ ያንድ የገጠር ተውኔት በብዙ መድረኮችና ሚዲያዎች ላይ እሰራለሁ። ከዛ በተጨማሪ ደግሞ ያው እንግዲህ ግጥሞችም ላይ ሞክራለሁ። ካሁን በፊት በተደረጉ የግጥም ውድድሮች ላይ 2 ጊዜ ያህል አሸናፊ ሆኛለሁ። ይኸውም ጎልያድ አባይና አድዋ ትምህርት ቤት ይሰኛሉ። በኢቲቪ መዝናኛ ያዘጋጀው ጥበብና ሀገር ውድድር ላይ ነበር ራሴን በግጥም ውድድር የሞከርኩት። በስሜት ሳካ ነበር። 2 ጊዜም ያው ሽልማቶችን ወስጃለሁ። ያ አንደኛ ወጣ። እግዚአብሔር ይመስገን። ለዛ ምንም አያወዛግብም የዛሬው አሸናፊ እስኪባል ድረስ በተለይ በአድዋ ትምህርት ቤት ደስ ያለኝ የሚገርም ነገር አድዋ ትምህርት ቤትን የሆነ ቦታ ላይ እንደዚህ ውድድር ተብሎ በጽሁፍ አስገብቸው ፍቅረ ካንታ የሚጠበቅ ግጥም አይደለም አሉ። እኔ የግጥሙን ከፍታ ስለማቀው ይቅርታ አለ ቦታው ስለመጣ ነው ምናምን አልኳቸው። በእውነት ነው የምልህ ያንን ግጥም ይዤ ሲሄድ እንግዲህ ያው በወቅቱ ደራሲ ኢየሩሳሌም ነጋ ነበረች አንደኛው ዳኛ፣ ሌላው አበበች ድሪማ ናት። በቃ እኔ ልፎክር የምችል ነበር፣ ተነስቼ ልሸልል የምችል ነበር። በቃ ግጥም ማለት እንደዚህ ነው። ጥሩ ግጥም ሲነበብ ማንም ቁጭ ብሎ መስማት አይችልም ምናምን እስከምትል ድረስ እጅግ በጣም እንደ ዘፈን የተሰማ ሳነበው ደስ የሚለኝ ሁልጊዜ አይነት ግጥም ነው አድዋ ትምህርት ቤት። ጎልያድ አባይም እንደዛው ማለት ነው። ከዛ በተጨማሪ ደግሞ ከግጥሙ በዘለለ ያው መምህር ነኝ። ከወሎ ዩኒቨርሲቲ በኬሚስትሪ ነው የተመረኩት። እስካሁን ያው በተለያዩ ትምህርት ቤቶች ላይ በመምህርነት በሳይንስ በኬሚስትሪ መምህርነት እየሰራው ነው። ዘንድሮ ደግሞ እስኪ ፊልዴ ልቀይረው ብዬ ክወናና እይታ ጥበባት የሚባላል ወይም ፐርፎርሚንግ ኤንድ ቪዥዋል አርት ይሉታል። እሱን እያስተማርኩ ነው። እንደውም እሱ በጣም የተሳካልኝ ጊዜ ሆኗል ብዬ አስባለሁ። ለምን የምትወደውን ነገር ነው የምታስተምረው። ለአርቱ ቅርብ ከሆንክ ለአርቱ ቅርብ የሆኑ ሰዎች ያንን ቢያስተምሩት ደግሞ የተሻለ ይሆናል ብዬ ስለማስብ ኢንተርቴን እያደረግ ታስተምርበታለህ። አንድም ትምህርቱ የመጣው ይመስለኛል ልጆች ገና በልጅነት እድሜያቸው ታለንታቸውን አውቀው በታለንታቸው እንዲያድጉ ነው። ስለዚህ ሙዚቀኛ መሆን የፈለገ፣ ተዋናይ መሆን የፈለገ፣ ሰዓሊ መሆን የፈለገ፣ ሌሎችም በክህሎቱ ተማሪዎች ክህሎታቸውን ኢርሊ መርጠው ያንን እንዲያሳድጉ የመጣ መስሎ ስለሚሰማኝ በጣም ኢንጆይ እያደረኩ የማስተምረው ነው። የቀረው ደግሞ ሌላው ያው 2 መጽሐፎችን ለተደራሲያን አቅርቤ ያለው። የመጀመሪያው ሙስጠፋ ናስር መጽሐፍት መደብር ያሳተመው
ዘሄርሙ ይሰኛል። እሱ ረጅም ልብ ወለድ ነው። ያው ኑሮ ወለድ ነው የሚሉት ብዙ አንባቢያን። ምክንያቱም በእያንዳንዳችን ህይወት ውስጥ ገሃድ መውጣት የሚናፍቅ በኑሮ ከፈን የተሸፈነ እውነት አለና እሱን ነው ያወጣሁና ይሄ ቆንጆ ኑሮ ወለድ ነው እንጂ ልብ ወለድ አይባልም ይላሉ። ሁለተኛው ደግሞ 74 ጥላ ነው። 74 ጥላ እውነተኛ ታሪክ ነው። እውነተኛ ታሪክነቱን ግን ብዙ ሰዎች ያው ሊቀበሉት አልቻሉም። ግን እንደዚህ አይነት እውነት አለ ብዬ የማስገድድበት መጽሐፍ ነው። እንግዲህ ከኖርከው ህይወት ስለሆነ ያ በጣም እኔም ሳነበው አንዱ እሱ ነው ጥያቄ ሆኖብኝ የነበረው። የሚገርም ታሪክ ነው ውስጡ ያለውና ሪሊ ሰው እንዲህ ያደርጋል እንዲህ ሁሉ ብዬ እስክል ድረስ እንደዛ አስችሎኛልና እንመለሳለን ወደሱ። ሌላው ስላንተ እንግዲህ በጣም የሚገርመው የፍቅር ህይወት ይመስለኛል። እስቲ እሱን አጫውተኝ። ፕሮግራማችንም በነገራችን ላይ ፍቅር ህይወት ስለሆነ የሬዲዮ ፕሮግራማችን የዩቲዩብም ቻናላችን እንደሱ ነው። ፍቅር ህይወት ለአንተ ምንድን ነው? የፍቅር ህይወት ምን ይመስላል የሚለውን እስቲ አጫውተኝ። ያው ዞሮ ዞሮ በፍቅር ህይወታችን እኔ እንትን ያልኩት 2 መረቦች ናቸው የወረወርኩት። 2 ጊዜ ነው መረብ የወረወርኩት አሳይን ለማጥመድ። የመጀመሪያዋ አሳ በመረቡ ሾልካ እንደወጣች ወደ ሁለተኛው እንትን ስል እውነት ለመናገር በዛኛው በመጠናናት ውስጥ 1 ዓመት ከ7 ወር ምናምን ቆየንና ያው እንዳልኩ መሽለክ መጣ። ከዛ ሁለተኛ ለካ መጠናናት ማለት የሰውን ደካማ ጎን መፈለግ ነው። ስለዚህ ሰው ሳይጠናና ነው መጋባት ያለበት ብዬ አሰብኩ። በተዋወቅን በጣም በትንሽ ጊዜ ውስጥ ተግባባን። በወራት ውስጥ ተጋባን። በቃ አለቀ። አሁን ቆንጆ ህይወት እየኖርን ነው። 3 ልጆች አፍርተናል። እንደውም ለአቅመ ትምህርትም አድርሰን አንደኛ ክፍል ኬጂ 3 ምናምን አድርሰን። ይህ በጣም ፈጣን ነው የፍቅር ታሪክ ነው። ከአባቶቻችን ቀጥሎ እንዴት ወሰንክ? አሁን አንዱ በጣም እንትን ያለው ብዙ ጊዜ እንዳልከው መጠናናት በሚል ረጅም ጊዜ የሚወስዱ ሰዎች አሉ። ሰው በእርግጥ ተጠንቶም ያልቅ አይደለም፣ አጥምተህ የምትጨርሰውም አይደለም። ግን አንተ እንዴት ደፍረ ወሰንክ እንደዛ? ምን ገብቶ ነው? በመጠናናት ውስጥ ሰው የሰውን ደካማ እንትኑን እየፈለግህ እንትን ማለት ነው። በዚህ በመጠናናት ውስጥ በጓደኝነት ውስጥ በምንም መንገድ የማታገኘውን ደካማ ጎን ትዳር ውስጥ ከገባ በኋላ ስታገኘው እንትኑ ገጹ ስለሚቀየርብህ የሚሻለው ስለዚህ ሳትተዋወቅ ትጋባለህ። ኤክስፔክትድ ይሆናል ማለት ነው ያ ነገር። ትዳር ውስጥ ከገባ በኋላ ያ እንደሚመጣ ራስን ታሳምናለህ። ቆንጆ ይሆናል። ዞሮ ዞሮ ሰው 2 ማናው ባልና ሚስት እውነትና ሐሰት እንደማለት ነው አይደል? ተቃራኒ ነገሮች ናቸውና ይሄንን ነገር አስማምተህ ሁለቱም ነገር ተስማምተው የሚሄድ ነገር ነው እንጂ ግዴታ በአንድ ሳምባ አይደለም የምተነፍሰው፣ በአንድ ልብ አይደለም ደም የምትረጨውና የተለያየ ሰውና ግን በጣም ብዙ የሚያግባቡ ነገሮች አሉ። ያው ከአንድ ባህር እንዲቀዳል አይደል የሚባለው። በጣም አጭሩ የፍቅር ታሪክ ያልከው አንተ ኦልሞስት ሳምንት ባልሞላ ጊዜ ውስጥ ጥሩ የትውውቅ ፋውንዴሽን መሰረት በወራት ውስጥ ወደ ትዳር ገባ። ይህ በጣም ያስገረመኝ ስለሆነ ነው። ሌላ ፍቅሬ አንተ እንግዲህ የልጅነት ህይወት 74 ጥላ ላይ ሳነብ በጣም ከባባድ የህይወት ገጠመኞች ነበሩና እነሱን እስቲ አጫውተኝ። ምናልባት ከመጽሐፍ ለመጀመር ግን 74 ጥላ ለምን አልከው? 74 ጥላ የተባለበት ምክንያት ባይዘወይ በዚህ አጋጣሚ ያው ክሬዲቱን መውሰድ አልፈልግም። አማሃ ኪሮስ ይባላል፣ ጋዜጠኛ ነው። እኔ መጀመሪያ ሽክረት ነበር ያልኩት የመጽሐፌን ርዕስ። ሽክረት ማለት ያው አንዳንድ ጊዜ በጣም ብዙ በንግግራቸው እንትን በመልካም ንግግር ውጫቸውን ኩለው በጣም ብዙ የህይወት ወለልንም ሊያሻክሩ የሚችሉ ሰዎች አሉና ተጠንቀቁ የሚል አይነት መልእክት ላስተላለፍበት ነው እሱን ያልኩት። በአጋጣሚ ሽክረት በሚል ርዕስ ገበያ ላይ መጽሐፍ እንዳለ ሳረጋግጥ ኦልሬዲ ማተሚያ ቤት ገብቷል። ስለዚህ ጥሩ ርዕስ አማሃ ኪሮስ ጋር ደወልኩ። መጽሐፌ እንደዚህ አይነት ይዘት ነው ያለውና እንዴት ይሻላል ምን ልበለው አልኩት። 74 ጥላ በለው አለኝ።
ከዛም በኋላ በጣም ብዙ አንድምታ ነው ያለው 74 ጥላ ሲባል። አንድ እንግዲህ አሁን ከገጹ ላይ እንደምናየው አሁን እዚህም ይሄ እንትን 74 ጥላ ነው። ጥላ ከላይ ስታየው ምንም የተነካ አይመስልም ማለት ውስጡ ነው ሽቦ ሲሰበር ነው 74 የሚያስብለው። እና ይሄ 74 ጥላ ደግሞ አንዳንድ ጊዜ የሆነ መንገድ ላይ ይዘው ድንገት ዝናብ ቢጥልብህ ልወጥርህ ብትለው አይወጠርም። ስለዚህ ከዝናብ ጠልም አያድንህም ማለት ነው። ልጣለው ብትል ደግሞ ንብረትነቱ ያጓጓሃል። ስለዚህ አንዳንድ ጊዜ አጉል ዕቃ ሆኖ እንዳጥላቸው የሚያጓጉ ጥቅም ላይ ዋሉ ስትላቸው ደግሞ እሽም አይሉ አይነት ሰዎች አሉ። እና እንደዚህ አይነት ገጸ ባህሪ መጽሐፍ ውስጥ አለ። ሁለተኛው ደግሞ አንዳንድ ጊዜ የሆነ ውስጥህ ይሄንን ስብዕና ምንም ያልተነካ መስለህ ለሰዎች ውስጥህን በጣም ችለህ ውስጥህ እየተበላ አስመስለህ መኖር እንደምትችል ማለት ሁላችንም ህይወት ውስጥ የጎደለ ብዙ ነገር ይኖራል። ግን ያው እንደ 74 ጥላ ውጫችንን በተለያየ ነገር ወይ በልብስ ወይ በምናምን ወይ በግንባራችን ወዝ ሸፍነን እንንቀሳቀሳለን የምንሆና በጣም ብዙ ትርጓሜዎች አሉት። ብዙ ፍልስፍናዎች አሉት። የሚገርም ነው። እንግዲህ ተወልደ ያደግከው ክፍለ ሀገር አካባቢ ነውና ገጠር አትልም? እዛ ገጠር አትልም? አንተ በለው እኔ ስፔሲፊክ ገጠሩን አሁን አላውቅም። አንተ ነው የምትነግረኝ። እሱ ቦታ ላይ ያሳለፍከው ለምሳሌ ከቤተሰብ ጋር በተማሪነት ህይወት የነበረው ህይወት አንዱ በጣም ከባዱ እሱ ይመስለኛል። እና እስቲ ያንን ጊዜ አስታውሰኝ። አሁን ከአስተዳደግ ስንጀምረው እኔ እጅግ በጣም ትንሽ ሰዎች የተሰጣቸው ጸጋ ባለቤት ነኝ። መንታ ወይም ደግሞ አይደንቲካል ትዊንስ ሆኜ የተወለዱ ሰው ነኝ እና በተፈጥሮ እጅግ በጣም ለጥቂት ሰዎች የተሰጠ ጸጋ ባለቤት ነኝ ብዬ በጣም የምኮራበት አይነት ነውና ይሄ ደግሞ የመንታ አስተዳደግ ደግሞ በገጠር ምን አይነት ነው የሚለውን ደግሞ ስታስበው ለየት ያለ ነገር ይዞ ይመጣል። ኤፍሬም ይሰኛል መንትያ ወንድሜ፣ ነፍሱን ይማረውና አሁን ያው በህይወት የለም። በምናድግበት ጊዜ ገና በህፃንነታችን ጀምሮ እንግዲህ አስበው ፍቅረ ያድጋል ብሎ የሚያስብ ሰው ማንም የለም። ኤፍሬም ትንሽ ፊዚካሊ የተሻለ ነው፣ መጀመሪያ ነው እሱ የወጣው ይባላል። ያው እንግዲህ በሚነገር ታላቂ ነው እና ትንሽ እሱ በሚንቀሳቀስበት ሰዓት 2 ዓመት ከ8 ወር ላይ እኔ መሄድ አልችልም ነበረ። መሄድ አይደለም በወጉ መዳህ እንኳን አልችልም። እና የዛን ጊዜ ልክ 2 ዓመት ከ8 ወር ለመጀመሪያ ጊዜ የቆምኩ ቀን በቃ ቤት ውስጥ ታቦት እንደገባ ነው አሉ። ልልታና ጭብጨባ የነበረው በአጋጣሚ እንትን ቡና ተፈልቶ ምናምን ስብስብ ባለ በጎረቤት በተሰበሰበበት ነው አሉ። ድንገት ብድግ ያልኩት እና እሱ በሚሄድበት ጊዜ እንኳን የሆነ ርቀት ድረስ ሄዶ ከኋላ ሲያይ አቢ ና እያለ እንደገና ተመልሶ ከኔ ጋር ይድህ ነበር አሉ። እና የህፃንነት አስተዳደጋችን እኔ የማላውቀው በቤተሰብ የሚተረክልኝ ታሪክ ነው። ከዛ ደግሞ ከፍ ሲል እናታችን የአንድ ስርዓት ወይም ደግሞ በሆነ ስርዓት የመንግስት አገልጋይ ነበረች። የስርዓት ለውጥ ሲመጣ የቤተሰብ መበተን አደጋ መጣ። እኛን የሆነ ዘመድ ጋር ሄድን። ለአንድ 3 ዓመት ያህል እዛ ዘመድ ጋር በምንኖርበት ጊዜ ራሱን የቻለ ሌላ በጣም ብዙ ውጣ ውረድና ገጠመኝ ያለው ህይወት አለን። ከዛ እንግዲህ እግዚአብሔር ፈቀደና ያው ቤተሰቦቻችን ተሰብስበው እንደ አዲስ ጎጆ ሲመሰርቱ ደግሞ ያው እኛም ለአቅመ ትምህርት ደረስን። ትምህርት ቤት በገባንበት ሰዓት የሚገርም ነገር ዛሬ የገባንበትን ክፍል ነገ አናውቀውም ነበረ፣ በጣም ትንንሽ ከመሆናችን የተነሳ ማለት ነው። እና አንድ ክፍል ደርሶን ቢ ክፍል ከዛ ልክ አንድ ንባብ መሰረተ ትምህርት ትንሽ ቆጥረናል እና ንባብ ተፈተንን። ንባብ ስንፈተን ይችን ያነበበ ወደ ሲ ክፍል ያልፋል ተባለ። አነበብኩና ወደ ሲ ክፍል ጉራኤል ይቻልና እኔ እኮ ሲ ክፍል አለፍኩ እያልኩ እሱ ቢ ክፍል ቀረ። ወዲያውኑ የዛን ቀን እሱ ደግሞ አልፎ ተከትሎኛን መጣ ሲ ክፍል። ከዛም በኋላ ሂሳብ ደግሞ አስተማሪ ይችን የሰራ ወደ ዲ ክፍል ያልፋል ተባለ። ዲ ክፍል አለፍኩ። እኔ ዲ ክፍል ሆኜ እሱ ሲ ክፍል ሆኖ ያችን አመት ጨረስን። በአንደኛው ሰሚስተር እሱ 11ኛ ወጣ፣ እኔ 42ኛ ወጣው። በቃ ማን ይቻለኝ እናቴ እኔ 42 ወጣው ምናምን እያልኩ ኤፍሬም በተፈጥሮ
ዝምተኛ ነው። እኔ የሆነ ማነቁረው ምናምን ተንኮለኛ የሚባል አይነት ባህሪ ያለኝ ነኝና ይሄ ጨዋታ ምናምን እንትን ከህፃንነት ጀምሮ ዝም ብሎ ለጨዋታ የሚሰጥ ነገር አለ አይደል? እንደዚህ አይነት ባህሪ ነበረኝና በብዙ ነገሮች በመነቋቆር አናድደው ነበርና ያ ህይወት ነበረ። ከዛ ወደ እንትኑ ከፍ እያልን እድሜያችን እንትን ፊዚካሊ ትንሽ ጠንከር እያልን ስንመጣ ቤተሰብን ማገልገል ነበረ። ይሄውም ያው የገጠር አኗኗር ደግሞ ከትምህርቱ ጎን ለጎን እኔ አንዳንድ ጊዜ ያው ገጠር ላይ ሲወልዱ በጉልበት እንድታገለግልም ጭምር እስኪመስል ድረስ ያው በደንብ አገልግለናል። ያንን ስናደርግ ደግሞ እኔ ማስታውሰው አንድ ጊዜ ደቦ ውለን ያው ሁሌ ተነስተን ሌሊት እናጠናለን። እናታችን ነው ማታ በደከማ አእምሮ ማጥናት የለባችሁም፣ ሲነጋጋ ተነስታችሁ ነው ማንበብ ያለባችሁ ተብሎ ክብሪት የሌለ ጊዜ እሳት በፍግ አዳፍና ፍግ ፋንድያ ምናምን አዳፍና ሌሊት እንግዲህ ደግሞ ፋንድያው እስከሚያዝ ድረስ የሚወስደውን ሳሳስበው አንዳንዴ ምናምን ሁሉ አለ እንዴ እንግዲህ ወደ ኩራዝ ለመለኮስ ነበልባል እስኪሰራ ድረስ የተዳፈነ ሰዓት አስበው። ያ ሁሉ ሰዓት አሳልፈህ ከዛ ኩራዝ ለኩሰ አጥንተ ምናምን ትሄዳለህ። አንድ ጊዜ የማስታውሰው ሌሊት ነገ ፈተናንን እማይ በደንብ አዳፍኝ ይላል ኤፍሬም። ንግግሩ ትንሽ እንትን ያለ ነው። በደንብ አዳፍኝ ነገ ፈተናን ምናምን ይላታል። አዳፍነዋለች። ሌሊት ስንነሳ ተራራ የሚያክል አመድ አለ። እሱን በጉልቻ ምናምን እየናድን ስንወርድ እሳት የሚባል ነገር የለም። ዳበስ ስናረግ ብቻ ያቃጠላልና ነበልባል የለች። ሂድ እስኪ ፋንድያ አምጣ። ኤፍሬም ቶሎ እንደነካው ፋንድያ ብሎ ወደ በረት ይሄዳል። ከዛ እንዳገኘው ቶሎ ትኩስ ፋንድያ ይዞ ይመጣል። ከዚ ያንን ስንፈረፍረው የባሰ እሳቱን አወደነው። ያገጠመኝ እኔ መቼም አልረሳውም። ኤፍሬም ተናዶ ያደረበት ቀን። ከዛ ውጭ ደግሞ ደቦ ምናምን ውለን የለመድነው ሌሊት ተነስቶ የማጥናት ነገር አለና የለመድነው ክብሪትና ኩራዝ እዛ ቤት የለም ያደርንበት ቦታ ላይ። ከዛ ሌሊት ቀና ብለን ስናይ የሆነ ብርሃን ገብቷል። በበሩን ጭላንጭል አንተ ተባባንና ተነሳን። እንትን ጨረቃለች፣ በጨረቃ እናጥና ብለን አንገታችንን አውጥተን በጨረቃ እናጠና ነበረ። እና ገጠር ላይ ያለ ለትምህርት የሚከፈል መስዋዕትነት ሳስበው አንዳንድ ጊዜ አንተ እንዲህ ምን ሆነ ነው የግል ትምህርት ቤት አስጠኝ ተቀጥሮልህ በዛ ላይ ደግሞ ብዙ ምሳቃ ተቋጥሮልህ እጅግ ሁሉ ነገር ተሟልቶልህ አንዳንድ ጊዜ እኔ ይገርመኛል። በዚህ ልዩነት ውስጥ እኛ ተምረንም ውጤታማ ስንሆን ሳስበው አንዳንድ ጊዜ ይደንቀኛል ለራሴ። በጣም ገራሚ ነገር ነው። ሌላኛው ከበሬ ጋር ኢንተርቪው አድርገህ ታውቃለህ? ምንድን ነው እሱ? ከበሬ ጋር ቃለ ምልልስ ልመና ድንገት ተሰርቆ የአየር ዳገቱን ሰንጥቆ በርዬ ያንተን ውለታ መቼ ያውቁታል ጌታ፣ በዋንጫ ጋጋታ በሰፊ ገበታን ጨዋት ማታ ብሎ እያሞገሰህ የገረፈህ ገራፊ ጌታ፣ የእህል ውሃ ጊዜው አልቃ ቢመጣ ለሱም ሌላ አለቃ፣ የተገረፍክበት ጅራፉ ቢሰጥህ ላንተም ማንን ነው ቀድመህ የምትገርፍ ስለው፣ ያለፈ ግርፉን እያስታወሰ የጀርባውን ጠባሳ በምላሱ እየዳበሰ ማንንም ሲል መለሰ። ለምን ስለው፣ ስለማውቃት የግርፍን ነገር ልክ እንደዚህ እንደ ዛሬው የገረፈ ቢባል ይገረፍ፣ ለምን ብዬ ነው ሁለተኛ የምገረፍ አለ። ገራሚ ተውት። ገጠር እንግዲህ አንድኛው አይ ቲንክ የብዙ ልጆች የህይወት ትስስራቸው ከዚህ ጋር ይመስላል፣ ከበጎች ጋር። እኔ እረኝነት አልወድም በጣም ጥሎብኝ። ብዙዎቹ ግን ይህ ታሪክ አላቸው። ከዛ ውስጥ አትወጣም። በዚህ መስመር ውስጥ ሳታልፍ ወደ ሌላ የማለፍ እድል ሬር ነው። እንደው በጣም የተሻለ ምን አንዳንዴ ዝናብ እየጣለ ምናምን በጎቹን ይዘህ ስትመጣ ልክ በር ላይ ስትደርስ ዝናቡ ያባር እንዴት እንደምንናደን እሱ ነገር ስላለ ብዬ ነው። እና እረኝነት ላይ ደግሞ ሆነ የሚያጋጥሙ ነገሮች ብዛታቸው። እስቲ ስለ ስንደዶ አጫውተኝ። ስንደዶ ምን መሰለ፣ እኔ በስንደዶ ባይዘወይ ላነሳ ያሰብኩበት ትልቅ ኢሹ አለ። ማለት በቃ የሆነ ትናንትናችን ላይ የነበረ
እንትን ይሄ መስተጋብር ይሄ ድንበር የለሽነቱ እሱን ለማንሳት ነው። ምን መሰለ ህፃን ሆነን ጊደር እያባረርን አውላላ ሜዳለና እያባረርን አንዲት 5 ዓመት የምትበልጠን ልጅ ናት ኖ ኖ ኖ ኖ ስትለን ጊደራችንን ትተን ወደ እሷ ሮጥን። እንደደረሰን እስኪ ምናምን ነገር ቀሚስ ነበር የለበስነው ይላሉ። እኔም ብዙ አላስታውሰውም እና እንትን ሰጠናት። ይሄ በጣቃ የሚሰራው በጎን ቅድ ያለው ሰጠናትና ልክ እንትን ፍልቅቅ አድርጋ እያየች በመሽኛ ፍንጭ ውስጥ ወይኔ ቁንጫዋ ብላ ስንደዶ እንትን ጨመረችብኝ። ወይኔ ስንደዶም ገባች ብላ ደግማ ጨመረችብኝ። ከዛ ኤፍሬምችን እያየ ቁጭ ማለት አልቻለም። ብሮታ አባረረችና እሱን የተወሰነ እንትን አለች። እኔም እያለቀስኩ እየተከተልኩት ወደ ቤት ሄድኩ። በቃ የዛን አዳር አይደለም በማግስቱ በቃ በጣም ታመምኩ አሉ። አባትየው በቃ የእንባ ቀረሽ ነው አሉ። በጣም አዝኖ በልጁ ስራ የልጅቷ አባት አፍሮ እኔን እሽኮኮ ብሎ ጤና ጣቢያ ወሰደኝ። እሱ ነው ይባላል። ከዛ እሱ ጤና ጣቢያ ከሄድን በኋላ አንድ በጣም ባለ ብሩህ አእምሮ ሐኪም አለ። የሰላሌ ነው ፍቃዱ ይባላል። እና ስለ ፍቃዱ በደንብ እናወራበታለን። ምክንያቱም ለዛሬ ማንነቴ ትልቅ መሰረት የጣለልኝ ሰው ስለሆነ ከእናቴ ባልተናነሰ ትልቅ ዋጋ ከፍሎልኛል ብዬ አስባለሁ። እና ፍቃዱ ጋር እንደወረድን በቃ ሲያየኝ በጣም አዘነ። ሪፈር ቢባል የሚከሰተውን ነገር አሰበ። አንድም በቃ መቆረጥ ነው የሚችለው፣ ሁለት ደግሞ እንዴት ሊደርስስ ይችላል የሚል ነገር አሳሰበው። ቦታው ይርቃል ከሰላሌ ወደ ከደብረ ብርሃን ኖ እኛ ያለ እሱ ከሰላሌ እዛ ሊሰራ ነው ሄደው እና ምንድነው የሚደረገው ተብሎ እሱ አሰበ። እንዴት ባደርግ ነው ላወጣው የምችለው የሚለውን ነገር ሲያስብ ቆይቶ ያው እንግዲህ ያው መለኛና ባለ ብሩህ አእምሮ ነው የሚያሰኘው ነገሩ እሱ ነው። ከዛ በሚችለው መንገድ የሽንት ፊኛ ሊያገኝበት የሚችለው መንገድ አሰበ። ከዛ በአፉ እንደዚህ እየመጠጠ በሽንት ፊኛ ሊያገኝበት በሚችል ቦታ ደግሞ አንድ እጁን አስገብቶ ሲገፋው የሽንት ፊኛ ያንን ስንደዶ ይዞት ይወጣል። መጨረሻ ላይ እናቴ ስትነግረኝ ሽንት ከዚህ ካፉ አልፎ ወለሉ ላይ እንደዚህ ሲንሳፈፍ ነበር፣ ስንደዶቹ እንትን ሽንት ላይ ሲንሳፈፉ ነበር ትላለች እናቴ ስትገልጸው። እና ይሄንን ሁሉ ዋጋ የከፈለ ነው። እዚህ ሰባራ ጥላ ላይ ያካተትኩት ምክንያት ምንድነው? ኤፍሬም ወደ ደብረ ሊባኖስ በሚመጣበት ጊዜ ፍቃዱ ጋር ያርፋል። ስለዚህ ይሄ መጽሐፍ ደግሞ ገጸ ባህሪውን እየተከተለ ዙሪያውን ይሄዳል። ፍቃዱ ማለት በነገራችን ላይ መንዝ ውስጥ እጅግ በጣም ትልቅ ዋጋ የከፈለ ለመንዝ ሕዝብ ስሙ እስካሁን ድረስ የሚነሳ በበጎ የሚነሳ ሰው የሰላሌ ሰው ነው። የሚገርም ነገር ራሱን አደጋ ላይ እየጣለ በየገጠሩ እየገባ እናቶችን የሚያዋለድ የዛን ጊዜ ነበሩ የዛን ጊዜ የነበሩ ሐኪሞች አንተ ሁለገብ ናቸው፣ አዋላጅም ናቸው፣ ምንም ናቸው። እኔ በጣም ነው የሚገርም እናቴ ስትናገረኝ ታሪኩን። ወታደርም ነበራሉ፣ ጀግና ነበራሉ። ጀግንነቱም ይወራለታል። ያው በነበረ የስራ ኢህአዲግ ሲገባ እሱ ያው ከዛኛው ስርዓት ያው ስም ላለመጥራት ነውና ከዛኛው ከቀድሞ ከነበረው ስርዓት ጎን ሆኖ ነፍጥ አንስቶም ተዋግቷል። መጨረሻ ላይ አንድ ያው ከህዋቶች ጋር እንትኖች የኦነግ ኃይሎች አብረው ይገቡ የለ አብረው ነበሩ ይዛን ጊዜ። ከዛ አንዱ እንደዚህ ኦሮሞነቱን ያወቀ ፍቃዱ ይከለዋል። ቀስ ብለህ ጥፋ አለው። ከዛ አካባቢ ከመንዝ ውጣ አለው። እያለቀሰ እያነባ የግል የምትባል ልጅ ተከትለው እናቷ እየረገመቻት ተከትለው መጣ። አሁን ከሷ 5 ልጆች አሉ። እንዳትጂ ብላ ማለት እዚህ መጽሐፍ ላይ አለ። ታስሮ እንቁላል እየሰራች እየፈተፈተች የምትጠይቀው ልጅ ማለት የቀን ስራ ሁሉ እየሰራች እና እንግዲህ እንዲህ አይነት ነገሮችን ለማሳየት በሰፊው ያው የተተነተነበት አጋጣሚ አለና እናቷ ስትረግማት እሱን ተከትላ ስትሄድ ለፍቅር የተከፈለ መስዋዕትነት፣ እሱ ደግሞ ቃል አለብኝ ብሎ ለግሌ እስከ መጨረሻው የከፈለው መስዋዕትነት ይገርማል። ከእናቴ ጋር ይገደሉ የሚል እንትን ሲሰበሰብ ፒቲሽን
በጣም ጓደኛ ነበሩ። እንዴ ሽልማት ነው እንጂ የሚገባቸው ብሎ ህዝብ ነው ነጻ ያወጣቸው። በነገራችን ላይ ፍቃዱንም የኔንም እናት ማለት ነው። እና ትንሽ ያው እንደዚህ አይነት ፖዚቲቭ የሆኑ ነገሮች አሉበት መጽሐፉ ላይ። እንደሱ አይነት ሰዎችን እንዴት ቫልዩ ታደርጋቸዋለህ? እንደ ፍቄ አይነት ሰዎች አንዳንዱ አሁን ላይ ባለው የዘር ኢሹ ታነሳለ፣ የሃይማኖት ኢሹ፣ ብዙ ነገሮች ይነሳሉ። ግን ምንም ሳይሉ እንዲሁ ሰው በመሆን ብቻ ሰው ሲረዱ የሚኖሩ ደግሞ ሰዎች አሉ። ልክ አሁን ቢንያምን መቄዶንያ ላይ እንደምናየው ማለት ነው። ምን ትላቸዋለህ እንደዚህ አይነት ሰዎች? ምን አለ መሰለህ ሰው የተፈጠረው በዓለም ላይ የተፈጠረው የላይኛውን ቤቱን እንዲሰራ ነው ይላል። የሚሰራውም በአኗኗሩ ምግባርና ሃይማኖትን አጣምሮ ሲይዝ ነው ይላል። ምግባር ማለት እንግዲህ ዓይንህን ክፉ እንድታይበት፣ በእጅህ ኃጢአት እንድትሰራበት፣ በልብህ ክፋት እንድታስብበት፣ በቃ የሚያደርጉ በአንደበትህ ክፉ እንድትናገርበት የሚያደርግ ጦርነት አለብህ አይደለ? እነሱን ሁሉ ተቋቁሞ በበጎ ምግባር የሚሄድ ሰው ነው። እንደ ፍቃዱ አይነት ሰው ደግሞ እጅግ በጣም ከሰብአዊነቱ ከሙያው ጋር ሰብአዊነቱን የተላበሰ አይነት ሰዎች ናቸው። የምልህ አንዳንድ ጊዜ የዛን ጊዜ ያሉ ሰዎች ወደ ስራው ሲገቡ የሚወስዱት ቃለ መሐላ በትክክል ተግባራዊ ያደረጉ ሰዎች ናቸው ብዬ ነው የማስበው። የኖሩት በደንብ ያ ትልቅ ነገር ነው። እንግዲህ እንዲህ እያለ ህይወት በተለይ ከወንድምህ ጋር የነበራችሁ አታችመንት በጣም ትልቅ ነበረና እስቲ ስለ ወንድምህ ስለ ኤፍሬም አሁን በህይወት የለም፣ እሱን እስቲ ያጫውተኝ። ያው እንግዲህ ኤፍሬም ማለት እውነት ለመናገር አንዳንድ ጊዜ ደግሞ ሰዎች ከሰው አልፈው ይሄ ለእንስሳት እስከ ማሰብ እስከ ርህራሄ ድረስ ያላቸው ሰዎች ይፈጠራሉ። ኤፍሬም ማለት አህያ እንኳን ስትጭን እንደዚህ መጫኛ ስታጠብቅ ሲያይ እንዴት አህያ ስለሆነች ነው ስለማትናገር ነው እንዴት ሸክም ታበዛላችሁ እንደዚህ እንዴት ታስሯታላችሁ የሚል ሰው ነው። በሬ አንተ በሁለት እጅ እሱ እያለ በሁለት እጅ እንደዚህ ተጭና ልታርስበት አትችልም። ስትገርፈው እንዴት እየሳበ ነው እንዴት ትገርፈዋለህ ብሎ የሚያስብ ነው። በህይወቱ አንድ ቀን በግ ሲታረድ እንስሳ ሲታረድ አይቶ ያውቅ እንኳን ቢላ አንስቶ እንደዚህ ሊያርድ ማለት ነው። እንደዚህ አይነት ከርህራሄ ጋር የተፈጠሩ ሰዎች አሉ። ኤፍሬም እንደዚህ አይነት ሰው ነው። ሲምፕሊ ስታየው ማለት ነው። ምንም በቃ ይሄ ዓለም ምንም የማያጓጓው ቤቴ በሰማይ ነው ብሎ የሚያስብ ለዚህ ዓለም አንድ ቀንም እንትን ብሎለት የማያውቅ መጨረሻ ላይ ያው ቅድም እንዳልኩ ነው። በቃ በዚህ ዓለም ስንፈጠር የላይኛውን ቤታችን እንድንሰራ የተፈጠርን ሰዎች ነን ብሎ የሚያስብ ሰው ነውና ግን ደግሞ እዚህ መጽሐፍ ጀርባ ላይ እንዳለው አንዳንድ ጊዜ ይችን ምድር የሚጠየፏት ሰዎች የሚጠሏት የሚንቋት ሰዎች እሷ ደግሞ በክፉ ሰው ላይ አድራ ትበቀላቸዋለች ይላልና ኤፍሬም ያው በፈተናዎች በጣም የተፈተነ ሰው ነው። እጅግ በጣም ማለት ነው። በህይወት በሚኖርበት ጊዜ ይላል እሱም ምንድነው የሚለው መሰል እንዴ ከሰይጣን ጋር እኮ ከተፈራረምኩ ምን ብሎ ፈርመ ከተቀመጥክ እኮ ምን ብሎ ይፈትናል ይላል። እና ባለህ ጸጋ ልክ አቅምህ በበረታ ልክ በአንተ አቅም ልክ ይመጣል ነው የሚለው። እና ብዙ ጊዜ አቡነ መቃርስ ምናምን የባህታውያን ህይወት ስለሚያነብ ያኛው ህይወት ነው እሱ እንትን የሚለው። አብዛኛውን ጊዜ ህይወቱ የብህትውትና ወይም ደግሞ የባህታዊ ህይወትን እያነበበ ነው እድሜውን ያሳለፈው። እና ይህ ዓለም ምንም የማያጓጓው አይነት ሰው ነው። ቻሌንጆችም ነበሩ እንግዲህ ትምህርት ቤት በተለይ ትምህርት ላይ ሆናችሁ ከማትሪክ ከኢንትራንሶች ጋር ምናምን የተያያዙ እሱን ነገር እንዴት ታስታውሰኛለች? በነገራችን ላይ ያው አንደኛው ከ8ኛ ክፍል ልጀምርልህ። 8ኛ ክፍል ላይ ያው ለእኛ ቤተሰቦች 8ኛ ክፍል ደርሶ እነዛ መንታ ልጆች አድገው 8ኛ ክፍል ላይ እየተሸለሙ ለዛውም መጥተው 8ኛ ክፍል ላይ ሲደርሱ
ለእኛ ቤተሰብ ትልቅ አሴት ነበረ። ይሞታል አያድግም አይተርፍም የሚባሉ ነበር እንትን አይሉም ምናምን የተባሉ ሰዎች ልጆች አልፈው ሰኔ 30 ላይ ልጆቻቸው ሲሸለሙ አይተው ቤተሰቦቻችን እንደገና ደግሞ ለሚኒስትሪ ፈተና ስንበቃ ትልቅ የደስ ነበረ። ከዛ አንድ ሙክት ታረደ። ከታረደ በኋላ ያው ሲበላ ሲጠጣ ምናምን ተዋለ። ነገ ፈተና ከመሆኑ በፊት ዛሬ ነው የታረደውና ያው እንከለከላለን። ሳምንት ምናምን ሲደርስ እናታችን ጥናት ትከለክለናለች። አይቻልም በቃ ዘና አእምሮ ሪፍሬሽ ነው ማድረግ ያለበት። ያለውን እያጠነጠነ ነው እንትን ማለት አእምሮን ማጨናነቅ ነው። የምታውቁትንም አትሰሩም የሚል ፍልስፍና አላት አንዳንድ ጊዜ። ትክክል ናትና እንትን አለን። ለሶስት ነበረ የምንተኛው አልጋው ላይ እና አንድ ሰው ከግርጌ ነው የሚተኛው። ከግርጌ መተኛት የዛን ቀን ይሄን ይተራ ነበረ። ባካችሁ ከዚሁ ተጣበን እንተኛ ብለን ከዛው ከራክሴ ስንተኛ ሌሊት ላይ ጠቅ የሚያደርግ ነገር ተሰማኝና ሳይ አንተ አልጋው ደም እንትን ብሎታል፣ በደም ሞልቷል። እኔ እግሬ እስካሁን ድረስ ከቅርብ ጊዜ ድረስ ስነካት ጠባሷ ታመኝ ነበረ እና አውራጣቴን ነው እንደዚህ ምሽክ ያደረገኝ። ስጋ ሲዘለዘልበት የዋለ ቢላ ተረስቶ እዛ ጋር እንደዚህ ነው የተቀመጠው እዛው አልጋ ላይ ማለት ነው። እንግዲህ ከግርጌ ተኝቼ ቢሆን የሚለው ነገር በቃ እየመጣ በአእምሯቸው ውስጥ በጣም ሲዘገንናቸው ነበረ። ያው እንዳልኩ ገጠር ነው። ስተኛ ብርሃን ምናምን ላይኖር ይችላል። ዳብስህ ሄደህ ነው ልተኛ የምትችለውና እንደዛ አይነት ነገር ስላለ ነው እንጂ ብርሃን ምናምን በቂ ብርሃን ጓዳ ነው አልጋው። እንደዚህ ወይ ደግሞ ኩራዟ የምትሆነው ሳሎን ነው። ኩራዝ አትገባም ለመተኛት እና እንደዚህ አይነት ነገር ተፈጠረ። በፈረስ ሄጅ ነው የተፈተንኩት እኔ። ግን በጣም የሚያናድደው የሚያበሳጨው ነገር 155 ተፈታኝ ነበርን። የሚፈተን ቀን የኤፍሬም አይዲ ጠፋ ቢባል ማታ አስቀምጦ ጠዋት ይገባል። እሱ 10ኛ ክፍል ነው። አሁን የ8ቱን ነው የምነግርህ። 8ኛ ክፍል ቢባል ጠፋ። ከዛ ፋዘር አበደ ርዕሰ መምህሩ ላይ ልጄ ባይፈተን አንተም እንጀራ ብለህ አትኖራትም አሉ። ከዛም በኋላ ፈታኞቹን ማን ይለምናል? እንደገና ደግሞ ፎቶ ቤት የለም። ፎቶ ቤት ሌላ ወረዳ ሄደ። ሞላሌ የሚባል ቦታ አለ። ዛሬ ተነስተ በሳምንት የሚደርስ ነው ፎቶ ቤት ያለ። ከዛ ልክ ፈተናው ጨርሶ አብሮ ከፈታኞች ጋር በመኪና ሄዶ ፎቶ ተነስቶ እዛው አታች ተደርጎ ነው እንግዲህ ያለፈው ማለት ነው በዛ መንገድ። እና ኤፍሬም እንደምንም ብሎ ማለፊያዋ ላይ ሆኖ እንግዲህ ያ ሲሸለም የመጣ ልጅ ማለፊያዋ ላይ ሆኖ ሚኒስትሪ ወደ 9ኛ ክፍል አለፍን። 9ኛ ክፍል ደግሞ ያው ኤና ቢሆነን አንተ እኔን እየተከተልክ ነው እንዴ የምትማረው እስኪባል ድረስ እኔ አንዳንድ ጊዜ እድል ጉዳይ ነው። እኔ ጋር አስተምረው ሄደው እሱን ነው አንተ እኔን እየተከተልክ ነው እንዴ የምትማረው ምናምን የሚለው ማለት ነው። እኔ አሁን እንደሱ አይነት ገጠመኝ ገጥሞኝ አያውቅም። እሱን ነው። ከዛ ልክ ደግሞ አንተ ቀጥሎ ነው የሚያገኙት እሱ ነው። አዎ ከዛ 10ኛ ክፍል ደግሞ ያው ኢና ኤፍአር ላይ ፍቅረ ኤፍሬም አንድ ክላስ ነው የምንፈተነው። ብዙ ጊዜ ደግሞ አውቀው አስተማሪዎቹም ስፔሻል ነበር የምንፈተነው። 9ኛ ክፍል አስታውሳለሁ ስፔሻል ቱ ነው የተፈተነው። አውቀው አብረው ያደርጉናል። ብንሞት ደግሞ ይሄ መኮራረጅ የሚባል ነገር እንዴ መጀመሪያ እኔ የማውቀውን እኔ የማላውቀውን እሱ እንደማያውቀው እንዴት እርግጠኛ ሆኜ ከሱ ኮርጃለሁ? እኔ የማላውቀውን እሱ የማያውቀውን ብለን ነው የምንገምተውና በፍጹም እንደዚህ አይነት ባህሪ የለንም። እና አውቀው አብረው ያደርጉናል። ወፍ መኮራረጅ የለም። የተለያዩ ውጤት ነው የምናመጣው። ከዛ ደግሞ 10ኛ ክፍል ላይ ምን ቢከሰት አሪፍ ነው? አድሚሽን ካርዱ ጠፋ። ቢፈለግ በቃ ያልተዘከዘከ እንትን ካርቶን የለም፣ ያልተደፋፋ እንትን ያላለ ወረቀት የለም፣ ጠፋ። ከዛ ስንገባ ልክ እኔ ገብቼ አለፍ እንዳልኩ እሱን ምን ነው አጥንት ሰጡ እንዲ አለው አስተማሪው። እግዚአብሔር እንግዲህ አብረን ነው የገባ ነው ወይ አጥንት ሰጧቸው ነው መባል የነበረበት አይደል? እና እንደዚህ አይነት ገጠመኞች በጣም እሱ ላይ ይጎሉበት ነበረ። መጨረሻ ላይ 10ኛ ክፍልም በጣም ተለምኖ በቃ እንባ አውጥታ እናታችን ለምና እንዲፈተን ተደረገ። ያለ አድሚሽን ካርድ መፈተን ስለማይቻል ማለት ነው። አድሚሽን ካርዱ መቼ ቢገኝ ጥሩ ነው? ልክ ፈተና ጨርሰን ወደ ቤት ስንሄድ ከላይ ቁጭ ብሎታል። እንዴት እንደዛ ሊሆን ቻለ? ምንም የምናውቀው ነገር የለም። እንግዲህ ኤፍሬም ፈተናዎቹ ያው ተከተሉት። መጨረሻ ላይ 10ኛ ክፍል ላይ ተፈተንን። እኔ እንደውም ህልም አየሁና
እኔ ባልጫ ስበላየሁት ባልጫ ከበላሁ ደግሞ ያው አባቴ ጎበዝ ፊልም ፈች ነው ሲሳይ ነው ይላል። ስለዚህ ለኔ ሲሳይ ደግሞ በትምህርት ማለፍ ነው። ከዛ የሆነ የአጎታችን ልጅ አለ እሱ በኋላ መጣና ቀረበ አልኳት። እሱ ወይ ሁለተኛ እንትን ምን ሆነ የህልሜ ነገር እኔ በመጀመሪያው ዙር ወደ 11ኛ ክፍል ገባሁ። ያኛው ልጅ ማሻሻያ ተደርጎ ገባ። ኤፍሬም ግን አልመጣም ምግቡ ላይ። እኔ እንጃ አልኩና ለማየነገርኳት በሚስጥር ልጅ አይሱ ቀድማ ማትሪክ እኮ እንደዚህ ነው በእኛ ጊዜ ያው ማትሪክ እንትን ነው የሚባል ስም አለው ያው እዚህ ጋር ይወራምና እንደዛ ነው እና ባይመጣ ራሱ መውደቅ አለ በማትሪክ አሮ ደሞ ትጠራጥሪያለሽ እንዴ ይላል ኤፍሬም። አወራሩ እንደዚህ ነው እና ትጠራጥሪያለሽ እንዴ ምናምን ይላል። ግን የተፈራው አልቀረም። 10ኛ ክፍል ወደቀ። 10ኛ ክፍል በወደቀበት ሰዓት ያው እኔና እሱ ተለያየን ማለት ነው። አንድ ብቸኛ የነበረኝ ጓደኛ እሱ ነበረ። ወንድምን ጓደኛው አንተ እኮ ጓደኛ የምታደርገው እኮ አብዛኛው የጓደኝነት ህይወት የአብዛኛው ሰው ከኤሌመንተሪ ከሃይ ስኩል ጀምሮ ያለ ነው ትክክለኛ ጓደኛ የምትለው። አንዳንዱ የሥራ ባልደረባ ሆኖ ነው ረጅም ጊዜ ስታሳልፍ ልብ ለልብ ስትገናኝ ጓደኛ ትሆናለህ። ግን የአብዛኞቹ የጓደኝነት ታሪክ ግን ከትምህርት ቤት ጀምሮ ያለ ነው። እኔ ደግሞ ምን አጣሁና ሌላ ጓደኛ ይዛለሁና እንደዛ ነበረ። 10ኛ ክፍል ተለያየን። እሱ ተመልሶ ያው እያጠና ያው እንትና አለ አይደል መልሶ አሲዞ መፈተን እያጽናናው እኔ ምክንያቱም ከዛ ከነበርንበት ከተበተንበት ተሰብስበን አለፉ ወደቁ ለመባል ራሱ ስለበቃን ተመስገን ነው ማለት ያለብህ። ጭንቅላት ካንተ ጋር ነው ነጋስ ሻሽለ ትፈተናለህ ምናምን እያልኩ እኔ ዘመድ ቤት ሆንኩ። እሱ ተመልሶ ያው ወደ እንትን ክፍለ ሀገር ከክፍለ ሀገር ነው ሁለታችን። እሱ ወገሪ ትባላለች ወደ ወገሪ ሄደ። መንዝላሉ ምድር ማለት ነው ዘብር ያለበት እዛ ነው የተወለድነውና ወደዛ ሄደ። እሱ 1 አመት ኖረ እዛ። 1 አመት በሚኖርበት ጊዜ ግን በቃ በጣም የሚያስጠላ ህይወት ነው ያሳለፈው። ከዛ እየመከርኩት ምን እያልኩት አሲዞ ተፈተነ። እኔ 11ኛ ክፍል ሆኜ እሱ ማነው እኔ 12 ሆኜ እሱ 11 ሆነ። ተመለሰን የመገናኘት እድሉ አጋጠመን ማለት ነው። ከዛም በኋላ ዩኒቨርሲቲ ገባሁ እኔ። እሱ 12ኛ ክፍል ሆነ እኔ ዩኒቨርሲቲ ሆኜ መጨረሻ ላይ 12ኛ ክፍል 4 ማርክ ወደቀ። እንግዲህ ዩኒቨርሲቲ ቢገባ በጣም መስራት የሚችል ጭንቅላት ያለው ልጅ ነው። ያው እንግዲህ ማትሪክና ሚኒስትሪና እሱ አልተግባቡም። ያ ነገር ሳይሆን ቀረ። ተመልሶ ወደ ዛው ወደ ተወለደበት ቦታ ሲሄድ ታናሻችን ብሩክ ይባላል። ደግሞ ብሩክ ትንሽ ኃይለኝነት ባህሪ ያለው ነው የኛ ታናሽ። ከዛ አንድ ጊዜ እኔ ማስታውሰው በህፃንነታችን ከአባታችን ጋር የተጣላ ሰው ጎረቤት መጥቶ አረቂ ሲጠጣ ያው ብቅል የሆነ ነገር ያወጣ የለ እንደዛ ሲል ይሰሙታል። ብሩክ ኃይለኛ አይደለ ይሰማል። ተሾልኮ ሲሄድ ማስከተል ምናምን አይመቸውም። ኤፍሬም ይጠረጥርና ይከተለዋል። አይወድም። እንግዲህ ያ እንኳን ሰው ላይ ድንጋይ ዱላ ሊወረውር ይቅርና እንስሳ ላይ ሚራራ ሰውዬ ተከትሎ ሄደ። እንግዲህ እዛን ቀን የሚታወቅ ነገር የለም። ያንን ልጅ ደበድቡና እስር ቤት ይገባሉ። እናቴ በጣም ባህሪው ወደ መለወጥ አግሬሲቭ ወደ መጣ ማለት ነው። እንዴ አጋጣሚ ጉዳይ ነው እንጂ እንዴ ያ ባህሪም አይመስለኝም። ከዛ ዞሮ ያው ሰው አይደለ ሙሉ አይደለም የሆነ ሽንቁር አለችብህ እኮ አይደለ። ከዛ እናቴ ያለቀሰች ምርር ብላ ልጅ እኮ ኤፍሬም አይደለም ሰው ላይ ድንጋይ አንስቶ ሊወረውር ይቅርና ለእንስሳ የሚያስብ የሚራራ ሰው ነው። ዛሬ ስራ በመፍታቱ እንደዚህ ሆነ ምናምን በቃ እዚህ ወረዳ ላይ ለሱም ይሆን ስራ እንዴት ታጣላችሁ ምናምን ብላ ወረዳ ሄዳ ስታለቅስባቸው ቴሌ ያስገቡታል። ቴሌ ህዝብ ቴሌ ሴንተር አለች። ኦፕሬተር ገባ። በኦፕሬተርነቱ በጣም ጥሩ ያገለገለ በቃ ጥሩ ህይወት መኖር ጀመረ። እጅግ በጣም እንደውም እኛ ተመስገን ኤፍሬም መውደቁ ተመስገን ነው። ቤተሰቦቻችን ይሰደዱ ነበረ እስከምንል ድረስ ለምን እህቴም እኔም ዩኒቨርሲቲ ገብተናል።
እንግዲህ በግብርና ሙያ እነሱ ገና በደንብ ባልተቋቋሙበት በሁለት እግራቸው ባልቆሙበት ሌሎችም በጣም ብዙ ልጆች አሏቸው። ያንን ሁሉ ቤተሰብ ማስተዳደር በማይችሉበት ሰዓት የሁለት ልጅ ዩኒቨርሲቲ ሲገባ እነሱ በቃ አገር ጥለው መሰደዳቸው ነበረ በድህነት። ከዛ ኤፍሬም እኛን መደጎም ጀመረ፣ እነሱን መደጎም ጀመረ ማለት ነው። ይሄንን እያደረገ እሱም ከዛችም የተራረፈችውን ፈረንካ ወደ ባንክም ማጠራቀም ጀመረ። መጨረሻ ላይ ምርቃት ደረሰና ያው ተመረቅን። አስመረቀ ሁለታችንንም። ካስመረቀ በኋላ ይህ ያለው ነገር እኔ እንደውም ጎንደር ነበር የደረሰ። ኤፍሬም ጎንደር ከመሄድ እዚህ አንድ ስራ የሆነ ነገር ክፈትልኝና እዚሁ ልቅር አልኩት። ተው አንተ እኮ እግዚአብሔር ለምክንያት ነው ወደዛ ቦታ የወሰደህ፣ እንድታስተምር ብቻ ሳይሆን እንድትማር የሚፈልገው ነገር ስላለ ነው ወደዛ የሄድከው። ሂድ በቃ እድል ይዞ ወደሚሄደው ቦታ ሂድ አለኝ። ተስማማን፣ ሄዱ። ከዛ በአመቱ እኔ ወደ ጎጃም መጣው። ጎጃም መጥቼ መርዶ መስማት ጀመርኩ። በቃ ኤፍሬም እየሰራ እንዳልሆነ፣ ጤናው ላይ እክል እየገጠመው እንደሆነ፣ ኦፕሬተርነቱ ላይ ብዙ እንቅፋቶች እየገጠሙት እንደሆነ ሰማሁ። እነዚህ እንደ ንግርት እኛ ራሱ ጉዳይ ዝም ብሎ ነው ምናምን የምንላቸው ነገሮች እሱ ላይ ተከሰቱ። ቢሮ ላይ ደም እየተረጨ ምናምን ነገር፣ ከዛም ሲያልፍ ደግሞ እየተገነዙ የሚጣሉ ምናምን ነገሮች ሁሉ እንትን ጀመሩ ማለት ነው። ህይወቱ መሰናከል ጀመረ። አምልኮ ከሚያያዝ እንግዲህ ምን ሊጠቀም እንደሚችል አላውቅም። እሱ የሚለው ኤፍሬም ምንድን ነው የሚለው ይሄንን ምን ይለዋል መሰለ እሱ አንዳንድ ጊዜ ሰይጣን እኛ ላይ ያለው ጸጋ ስለሚታየው ሰዎች ላይ አድሮ እኛን ለማሰናከል የሚመጣበት መንገድ ነው። እኔ በሰው አልፈርድም ብሎ የሚያስብ ሰው ነው። መጨረሻ ላይ ያው እሱም ሊሰራ አልቻለም። ከዛ ቦታ ላይ በተለያየ መንገድ ወጣ። ከወጣም በኋላ ደግሞ ሌባ ነው ያጋጠመው። መርካቶ ላይ ሌቦች ያጋጠሙት። ከደብረ ሊባኖስ ሲመጣ ደብረ ሊባኖስ ደግሞ ጫማዬንማ አድርጌ አልገባም ብሎ ደህና ጫማ ነበር ያደረገው። ጫማውን ሲወስዱበት ዝም ብሎ በኤርገንዶ ተመልሶ ሲመጣ መርካቶ እንደዚህ ያደረጉኝ ብሎ አንዱ እያለቀሰ በዚህ ጋር አለፉ ሲለው እሱን ሊታደግ ሲሄድ እሱን ቅጥቅጥ አድርገው ያለውን ብር ውስድ ያደረጉበታል። ከዛ ወደ ቤትም አልተመለሰም። ዝም ብዬ እኔ ወዴት እንደሄድኩ አላቅም አለ። ብቻ በሆነች ስልክ አንድ ጊዜ ደወለ። አሶሳ እንደሆነ ነገረን ማለት ነው። ከዛ በቃ አልቀሰች እናቴ። ለዓመት በዓል ለዘመን መለወጫ ሁላችንም ልጆች የምንሰበሰብ በዓልና እሱ ባለመኖሩ ትልቅ ጉድለት ተሰማንና በቃ ያንን በዓላችንን አበላሸን በዛ መንገድ። ከዛ እንትን አለ ተመለሰ በመከራ። ከተመለሰ በኋላ ያለውን ብር ከዛ በኋላ ለድሃ እያወጣ መስጠት ጀመረ። ከባንክ እያወጣ ለድሃ ሁሉንም ነገር ማለት ነው። በዛን ጊዜ እሱ በነበረበት ጊዜ 48,000 ምናምን ብር እንደነበረው እኔ አካውንቱን አውቃለሁ። እና ያን ጊዜ ትልቅ ነገር አዲስ አበባ ላይ የጨረቃ ቦታ 2 ቦታ ያስገዛ ነበር በዛን ጊዜ ማለት ነው። እና እንደዛ ሆነ። መጨረሻ ላይ እያለቀሰ ማነው ወደ ገዳም ሄደ። ናና ተቆጣው፣ ገዳም ገብቷል ልጁ አሉን። ከዛ መጨረሻ ላይ እኔ ደግሞ ላስተምር አንድ ወንድሜንና አንድ እህቴን ጎጃም ይዤ ሄጃለሁ። ከዛ መጨረሻ ላይ መጣው። እሺ እኔ አንተ ገዳም ከገባ እኔም ገዳም ነው የምገባው። እኔ ገዳም ስገባ ግን እዛ የወሰድኳቸው ሊማሩ የወሰድኳቸው ቤተሰብ እንደተበተነ እመን አልኩት። ወይም በቃ አብረን እንሄዳለን አልኩት። ሄድን። ትንሽ ጊዜ እኔ ጋር ከተቀመጠ በኋላ ዲማ ጊዮርጊስ ቅርብ ነው። ዲማ ጊዮርጊስ ሄደና ያው አልፎ እየጠየቅኩት እዛው ተቀመጠ። ልቤ ይረጋ ማለት ነው። እኔ በቃ በጣም አስጠላኝ ስራ። እሱን ከነበረበት ነገር ላይ ያ ህይወቱ እንትኑ ምናምን ተጎሳቁሎ ምናምን ነገር ሳየው እጅግ በጣም አለቀስኩ። ተላቀስን። ከዛ ከተላቀስን በኋላ ሄድን ወደዛ። መጨረሻ ላይ ያው የህይወቴ ጥሪ ይሄ ነው እያለ እንግዲህ ለረጅም ጊዜ ቆየን። አንድ አክስታችን ስትሞት ለለቅሶ መጣን። እሱ እዚሁ ቀረ ማለት ነው እዚህ እህቴ ጋር። እሷ ደግሞ አዲሱ ገበያ አካባቢ ነበር የምትኖረው። እሷ ጋር ይቀመጣል። ጠዋት ወጥቶ ማታ ነው የሚመጣው።
አዲሱ ገበያ ደግሞ እንትን እግዚአብሔር ጸበል ጸበል እንትን አንድ ነዳ ያለ እና የአካል እንትን ያለበት የስጋ ደዌን ነገር ያለበት የእሱን ልብስ እንትን ሲል ሲያጥ እንትን ሲል ሲቀይር ምን ሲል እሱን ሲያበላ ሲያጎርስ ይውልና ማታ ይመጣል። እና እንዲህ አይነት ህይወት ነው ኤፍሬም ያሳለፈው። መጨረሻ ላይ ጠቅልሎ ወደ ገዳም ገባ። ገዳም በሚገባበት ጊዜ እየጠበቁ ሱባኤ ለ16 በቃ ከሱ ጋር ነው ሁሌ የማሳልፈው። የሆነ ሰዓት ላይ እንደውም ስራዬን ትቼ ሁሉ 1 አመት ያህል ተቀምጫለሁ። ከዛ ውጭ ደግሞ ያው ህይወት ያስገድዳል ወጣ ገባ እያለን በዛ መንገድ ነበር የሄድ ነው። እኔ ከሞተ በኋላ ነው ገዳማትን ትንሽ ትዝታዎች ይመጡብኛል። የመጨረሻ ላስት ወርዱ ምን ነበር? የዛኔ በስልክ አይ ቲንክ ከቤተሰብ ያናገረው ሰው ነበር አይደለ? ምን ነበር እስቲ እሱ ነገር? መጨረሻ ላይ ምን መሰለህ አዲስ አበባ መጥቶ እኔም አሞኝ ነበር ራሴን አሞኛል ብዬ ለእናቴ ደውዬላት እሱ ደግሞ አዲስ አበባ መጥቶ ደውሎላታል። ዛሬ በቃ ሳልደርስ ልሄድ ነው ማይ እንዳትናገሪብኝ አላት። የሚገርም ነገር መታወቂያ ጠፍቶ ያለ መታወቂያ መንቀሳቀስ አይቻልም ብላ መታወቂያም ጠፍቶብኛል እና መታወቂያውን ነው የሰረቁት። ሐሙስ ዕለት መታወቂያው ተሰርቋል። ማነው ሮብ ዕለት መታወቂያው ተሰርቋል። ሐሙስ እንደምንም ብሎ እማዬ እቤት ስትፈልግ የኔን መታወቂያ ነው ያገኘችላት። የኔን መታወቂያ ሰጠችው። በኔ መታወቂያ ማለፍ ይችላል፣ ያው ተመሳሳይ ስለሆነ ነው ማለት ነው። እና እባክህ ወንድምህም ታሟል ጠይቀውና ሄድ ስትለው አይ እማይ ሰሞኑን እመለሳለሁ ፈተና አለብኝ ቴዎሎጂ ይማራል መመረቂያው እየደረሰ ነበርና ፈተናም ስለልኝ ስለምመለስ አሁን ማደርሰው ቃለ መሄድ አለብኝ አለ። ወደ ደብረ ብርሃን ሄደ ማለት ነው። ደብረ ብርሃን ሲሄድ ደግሞ ሌላ ትንሽ ወንድማችን አለ። መሽቷል እኮ አብረው ራት በሉና መሽቷል እኮ ሲለው አይ እቤት እንግዳ አለ ብሬ ይባላል። ብሬም ያው እንጀራ ስለማይበላ አምባሻ ይዤለታለሁ እና ብሎ መጀመሪያ ቅድስት አርሴማ ይቆያል። ቅድስት አርሴማ ሲያስተምር ምናምን አውደ ምሕረት ነበረው የዛን ቀን ነው የሚሉኝና ሲያስተምር ከቆየ በኋላ ማታ ደወለልኝ። ያው መታመሜን ስለነገረችው እናቴ እንዴት ነህ ሊለኝ ማለት ነው። ባክንም ፈተናው በዝቶብኛል። የሚገርም ያችን በጣም ጥቁሯን ጃኬት ታውቃታለህ? በአጥር ላይ ዘሎ ገብተው እሷን ብቻ ከልብስ መሃል ወሰዱብኝ። እንደዚህ እንቁራሪት ደግሞ ገንዘው ጥለውብኝ አገኘሁት። አሁንስ ፈተናው በጣም ከብዶኛል ምናምን እያለ ያወራኝ። ታው ኤፍሬም አንተ እኮ በጣም ብዙ ፈተናዎችን እኮ በድል አልፈሃል። ይሄ እኮ ምንም አይደለም ተራ ነገር ነው። በቃ ዝም ብለህ እለፈው ምናምን አትደንግጥለት ስለው እሱም አተው እኔ መቼም ዞሮ ስጋዬን ነው እንጂ ነፍሴን ያገኙት ስጋዬ እንደሆነች በመብርሃን እቅፍ ስር ናት ማነው ነፍሴ እንደሆነች ሲል አይ በቃ እንደሱም ቢሆን አንተ አትፍራ አትስጋ ምናምን እያልኩት እንደዛ እያልኩት 3 ሰዓት ተኩል ላይ ከኔ ጋር አወርተናል። እንደውም እስከ ቅርብ ጊዜ የድምጽ ሪካርዱ ማታ ማለት ነው። እሺ የድምጽ ሪካርዱም ነበረ። በጣም እየረበሽኝ ሲያስቸግረኝ ነው ዲሌት ያደረኩትና ከዛ ያኛው ልጅ ደግሞ እቤት ያደረው በቃ 3:45 ላይ ይሄው እየተሻገርኩ ነው ብሎኛል አለ። እንግዲህ ከኔ ጋር ካወራም በ15 ደቂቃ ውስጥ ነው። አስፓልት ላይ ያኛው መኪና ነው አይሱዙ ነው ሽንኩርት የጫነ መኪና ነው። ከባጃጅ ወርዶ ዱብ እንዳለ ነው እንትን ያለው። ከባጃጅ ወርዶ ሲሻገር ነው ይዞት ሄደውና እንትን ወንጀለኞቹን ራሱ ያገኘንበት መንገድ የነበረው ውጣ ውረድ በፖሊሲ ለመሸፋፈን የተደረገው ነገር ስታስበው እጅግ በጣም ነው። በቁስልህ ላይ ሌላ እንጨት ሲሰዱብህ የነበረው ነገር በጣም ያማል። አንተ በሰው ነፍስ ላይ እንደዛ አይነት ቀልድ መቀለድና ግን እግዚአብሔር ከእውነት ጋር ስለሆነ በእውነት ሁሉንም አሸንፈናል። ወንድማችንን እንኳን ባይመልስልን ቢያንስ ለፍትህ አቅርበናል። እንደዛ አድርገው ተድበስብሶ ሊቀር የነበረውን ነገር ሁሉ እስከ መጨረሻው ታግለን ስራዬን ለቅቄ ለፍትህ እስከ መጨረሻው ድረስ እንትን ብለን ያው ባይመልሰውም እንግዲህ እግዚአብሔር በጣም ነው ማመሰግነው። ፍቅር እንግዲህ በጣም ረጅም ታሪክ ነው ያለ። በጣም ብዙ ግጥሞች እንድትጋብዘኝ ምኞቴ ነበረ። ጊዜ ሜቢ አላቅም። እንግዲህ ጎልያድ አባይን ብትልልን ምን ይመስላል? ጎልያድ አባይ በነገራችን ላይ የዛን ጊዜ ስለ አባይ በጣም በሚወራበት ሰዓት
የመጀመሪያው ሙሌት የተሞላ ጊዜ የተጻፈ ነውና ጥበብና ሀገር ላይ አንድ ውድድር እንዳለ ሲነገረኝ ላኩትና ያ የተወዳደርኩበት መጨረሻም ላይ ያሸነፍኩበት ግጥም። ሰዓታችን በጣም ስለሄደ ነው እንግዲህ አንድ ግጥም ብቻ እስቲ እሱን በልልና ጉሊያድ አባይ ይሻላል አድዋ ትምህርት እንደተመቸ። አይ ምናልባት ያው ወሩ የካቲት አይደለ ታው አድዋ ትምህርት ቤት ይሻላል። እሺ አድዋ ትምህርት ቤት አድዋ ትምህርት ቤት የተሰጠበቱ ሁሉም ትምህርት አይነት ከአድዋ ትምህርት ቤት በተማርነው ሂሳብ የሰን ዋጋ ሳይሆን የሰውነትን ዋጋ መልስ ያሰላንበት የመፍትሄ ስብስብ አድዋ ኪነ ጥበብ አድዋ ስነ ስዕል የሰውነትን ካርታ በደም እርሳስ መሳል አድዋ ስነ ውበት አድዋ ሰውነት ለነጭ አይንና ፊት ጥቁርነት መዋቢያ ኩል ያደረግንበት አድዋ ስነ ህይወት አድዋ አዲስ ዕውቀት በዶክተር ኢትዮጵያ የተገኘ መድን ባርነት ከሚሉት የከፋ ደዌ መፈወሻ ክኒን አድዋ ጂኦግራፊ ማለዳ ተነስተን ተራራን የጣልን መተን ባንድ ጥፊ ልክ እንደ እብድቃ ከሜዳ ላይ ወድቆ የጥንባንሳ ልጆች በሰርግ አስፈንድቆ የሰው ጤዛ ረግፎ በተራራው ራስ የጀግንነትን ታሪክ ጥፈን በጦር እርሳስ የሰውነትን ሉል በደማችን ስለን ቅርስ ያስቀመጥንበት አድዋ ተቋም አድዋ ትምህርት ቤት በአድዋው ፊዚክስ አያሌ ቀመሮች ፈልስፈን አዳዲስ ሰርተን ስናገኘው የአገር ፍቅርን ስሌት አብረን የሞትንበት ለአገር ሉዓላዊነት በአንዲት ትንሽ መርፌ የትቢትን ጎማ ያፈነዳንበት አድዋ ትምህርት ቤት አበው በሰቀሉት እመው በሰቀሉት የታሪክ መስተዋት የጠላትን ሱሪ ሲያስወልቁት ባንገት ያየንበት ቆመን የጀግንነትን ፊት ከአድዋው መዝገብ ቤት የቂም ብል የበላው የጣልነውን ታሪክ አንስተን ስንገልጠው ገበየሁ መንገዱን ዘግቶበት ኖሮ አንቆ አገኘነው ጭቆናን አደናቅፎት ወድቆ ከአድዋው መዝገብ ቤት ስንመዝ ታሪክ አየነው በሚዬ የነጻነትን መልክ ከአድዋው መደብር ስንሸምት ታሪክ አየን ለጣይቱ ነጭ ሲንበረከክ ከአድዋው ገበያ ከአድዋው ማዕከል በገዛነው ታሪክ አየን በነባልቻ አየን በናሉላ ሰው የመሆንን ልክ ሲፈታ አገልግሉ የአድዋው የታሪክ ሰንቅ አገኘን ጣዲቄን የጀግኖችን ሱሪ ከኋላ ስታጠብቅ በአድዋው መዝገብ ቤት ባለው ታሪክ መጽሐፍ የተሰነደው ቃል በመባቻው ምዕራፍ እንዲህ ይላል ኪዳኑ የተጻፈው ጽሑፍ ለበቃ አስቆርጦ በቆረጡት መግረፍ በአንድነት እርምጃ የጭቆናን ሕይወት የዕድሜ ጤዛ ማርገፍ የባርነትን መግነዝ ከአገር ገላ መግፈፍ በአድዋው ትምህርት የስፖርት ትርጉሙ ሰውነት ማጎልመሻ የነጻነትን ዋንጫ በጋራ እጆች ማንሻ ከባርነት ትቢያ ሰው ሆኖ መነሻ አድዋ ተቋም አንቺ ሆየ ባቲ አምባሰል ትዝታ ተምረን ቅኝቶች የሙዚቃ ኖታ የነጻነት ክሊፕ በመስራት በቃታ መተናል ትከሻ ወርደናል እስክስታ አድዋ ስነስ አድዋ ስነ ሰው አድዋ ስነ ዜጋ የእቡይ ማስቲካ መጥቶ ካፍ ሲጠጋ ያየንበት ሲልም በጀግና መንጋ ፍቅር ህይወት ፍቅር ካለ ህይወት አለ። እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበረ። ፍቅረ በጣም አመሰግናለሁ እዚህ ድረስ መጥተህ እንግዳ የሆነ ይህንን ሁሉ ሀሳብ ስላጋራህን። ምናልባት እንግዲህ ከስነ ጥበብ ጋር በተያያዘ ነው እየተንቀሳቀስክ ያለኸው። አንተም ማግኘት ለሚፈልጉ ሰዎች እስቲ ስልክ ቁጥርን ብቻ ተናገር። 0910 06 65 15 በጣም አመሰግናለሁ። ፍቅር ህይወት ፍቅር ካለ ህይወት አለ።